የሸሽባት ደግሞ ሰሜን በትር እንግዳ ነገር ለሁሉም ይሆናል ለኔ ግን አምላኬ ከዚህ በላይ አርጓል ተባለ ሆነ ያልተጠበቀ ተሰራ ባለም ያልታወቀ እሱ ነው የመዳኔ ነገር ከሞቴ መትረፌ አያውቅም ነገር ከሞቴ መትረፌ አያውቅም ነገር ከሞቴ መትረፌ አያውቅም ነገር ከሞቴ መትረፌ አያውቅም ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገ ስለዚህ በፊቱ ምስጋናን ሰዋለሁ ተመስገን 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 እላለሁ ምን እላለሁ ምስጋናን ለእርሱ እሰጣለሁ ምን እላለሁ ምስጋና አበዛለሁ ምን እላለሁ ምስጋናን ለእርሱ እሰጣለሁ ምን እላለሁ ምስጋና አበዛለሁ በቀላሉ እንደ ዋዛ ታልፎ ሊተው አይቻልም አያስቀምጥ አርፎ ውስጥ የተቀመጠ ምሕረቱ የገባ ይነዘንዘዋል ቀን ከሌት ውለታው ቢያቅተኝ ቢቸግረኝ ዝም ማለት ጉባኤ መጣሁኝ ውስጡ ባለበት እያስታወስኩኝ ያደረገውን ሥራ አምልኮን ልሰዋ በጉባኤው ጋር የገባው ሰው የተደረገለት ያላስቻለው ውለታው ያለበት ይነሳና አብሮኝ ከፍ ያድርገው ምሕረትና ፍቅሩ እስከ ዘላለም ነው 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 እግዚአብሔር ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገ ስለዚህ በፊቱ ምስጋናን ሰዋለሁ ተመስገን 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 እላለሁ ምን እላለሁ ምስጋናን ለእርሱ እሰጣለሁ ምን እላለሁ ምስጋና አበዛለሁ ምን እላለሁ ምስጋናን ለእርሱ እሰጣለሁ ምን እላለሁ ምስጋና አበዛለሁ በመስቀል ላይ ለኔ የሠራውን ሥራ ቀንም ሆነ ሌሊት ሁልጊዜ ባወራ ቃላት አይበቃኝም አረፍተ ነገር እንጂ የእርሱን ሥራ አያልቅም በሌሎች እልልታና አምልኮ ለአምላኬ ሳላስቀር በምስጋና ፊቱ ከመቅረብ በስተቀር ሌላ ምን ምርጫ አለኝ ለእርሱ የምሰጠው ገና ጨማምሬ ምስጋና እሰዋለሁ መቼ ያልፋል ቢወራ ቢወራ ተናግሬ መቼም አላበቃ እርሱ ነው የመዳኔ ነገር የመስቀሉ ሥራ አያልቅም ቢነገር የመስቀሉ ሥራ አያልቅም
ተመስገን